በሰላም አይደለም ያለፈው፣ ቀራንዮ ላይ ነው ያለፈው። በክርስቶስ ማመን ዋጋ የሚያስከፍል እንዲሁም ትርጓሜያችን ምንድነው የሚለው? ወንጌልን ከኦሪት ወወለትን ያሰርቱ ቃላትን የሚለው ከስርዓተ ረበናት ወመራትን የነቢያትን ካህናትን ከምኩራብ ልለይ መጥቻለሁ እንጂ። ከምኩራብ ልለይ ማለት ከነበሩበት ምኩራብ በምኩራባቸው ሰላም አለ፣ ይበላሉ፣ ይጠጣሉ፣ ይዘርፋሉ፣ ይሰርቃሉ፣ እንደፈለገ ሆነው ይኖሩባት የነበረችዋ ያቺ ምኩራብ እርሷን እኔ ላጠፋት መጥቻለሁ አለ። ራሱን ተካ ማለት ነው። ቀራንዮ ላይ ሲተካ ያ የነበረው መብላት፣ መደነሱ፣ መውጣት መውረዱ እሱ ሁሉ ቆመ ማለት ነው። ብእሲማቡ ሰውን ከግብረ አባቱ ከሰይጣን ልለየው መጥቻለሁ እንጂ። ከሰይጣን ጋር ሰው ተስማምቶ ይኖር ነበረ። ሰላምን ያመጣው አይደለም ማለት ከሰይጣን ጋር ያላችሁን ሰላም አብሮነት እርሱን ላጠፋ መጥቻለሁ እንጂ ከዚያ እንዲያለ ከሄደ በኋላ ከአፋዊ ግብር ልለያችሁ መጥቻለሁ እንጂ። በአፋ የሚሰራ ስጋዊ ደማዊ ሐሳብና ፍላጎት ከርሱ ልለያችሁ መጥቻለሁ እንጂ። ወሰቢያ ቤቱ ይጻረሮ ለሰብ ይላል። ወደዚያ ቃሉ ይቀጥልና ሰውን ቤተሰቦቹ ይጣሉታል አለ። ዘመን የወለደውን ንጉሥ የወደደውን ይዘህ መስለህ አትኖርምን ይሉታል ነው። አንድም መከራ እቀበላለሁ ባለ ጊዜ ሕዋሳቱ ይፈሩታል። አንድም ሰባ ቤተ ይሁዳ ክርስቶስን ያሰቅለዋል ማለት የይሁዳ ቤተሰቦች ክርስቶስን ያሰቅሉታል። እዚያ ፈቅራቡ ወእሞ ምን ይግደሉ ሊተወይ ይክል ጸመደን የሚላል። ወደዚያ እናቱን አባቱን ከኔ ይልቅ አብልጦ የሚወድ ለኔ ሊሆን እኔንም ሊከተለኝ አይቻለውም ብሎ ቃሉ ይቀጥላል። ስለዚህ ልለይ ሰላምን ያመጣው አይደለሁም ማለት በኔ የሚያምን ሰላምን ብቻ ዝም ብሎ በሰላም የሚኖር አይደለም። መከራ ይመጣል እኔን የሚከተል። እንደውም የሚገርማችሁ እኮ ከሐዋርያት ከ12ቱ ሁለቱ ምጥንታ ልከው ነበር ለእናታቸው። እንደምታውቁት እንዲሁ ባክህን ይንገሱልኝ አንዱን በቀኝ አንዱን በግራ ብላ የነ ያዕቆብ የነ ዮሐንስ እናት እኮ ሄዳ መልእክት አስተላልፋ ነበረ እና የምትለምኑትን አታውቁም ብሏታል ጌታ። እሷ ምድራዊ ንጉሥ የሚሆን መስሏት እነሱ የሚነግስ መስሏቸው ቀኝ አዝማች ግራ አዝማች መሆን ነው የፈለጉት። እርሱ ግን የሚነግሰው ቀራንዮ ነው። ቀራንዮ በምሰቀልበት ጊዜ ያኔ በቀኝና በግራ በእኔ መሰቀል የሚቻለው የለም አይሆንላችሁም ነው መከራ። በኋላ ግን ጥዋን ሲሆኑ በርደተ መንፈስ ቅዱስ ሁሉም መከራን የሚቀበሉ ሆነዋል። ስለዚህ ሰላምን ያመጣው አይደለም ማለት በጌታ ማመን በሰላም መኖር አይደለም። ዛሬ በዓለም ሁሉ ቤተክርስቲያን በዓለም ሁሉ ያለች ምታያት ቤተክርስቲያን በክርስቶስ የሚያምን ሁሉ መከራ የሚደርስበት በአራት አቅጣጫ የሚገፋው በክርስቶስ ማመን ሰማያዊነት እንጂ ምድራዊ ድሎት አይደለም። ከግራ አባታችን ከዲያብሎስ እንደለየን ሲነግረን፣ ከኃጢአት እንደለየን ሲነግረን፣ ሰላምን ያመጣው አይደለም መጥባይትን እንጂ ማለት በስሙ ያላመኑ ክርስቶስን ያልተቀበሉ አሕዛብ ደግሞ እርስ በርሳቸው እንደሚጠፉ እንደጠፉም ወልደ እግዚአብሔር ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ነው ማለት ነው። ስለሆነም በዚያ ልክ እንድትረጁ ነው። አንድ ኮሜንት አለ አብሮ ስለሚያዝ ጌታችን መድኃኒታችን ኢየሱስ ክርስቶስ የነሳውን ስጋ ይዞ አድርጓል እና አሁን ልክ በዛ አጭር ቁመት ተወስኗለን ስጋ የመለኮት ሚለውን ስለሚያዝ አብሮ ሄዱበት ነው። በጣም ትክክል ነው። ስጋ የመለኮትን ገንዘብ አድርጓል፣ መለኮትም የስጋን ገንዘብ አድርጓል ብለን እንናገራለን። ይሄ ማለት ኢያፍለሰ ተስበይቶ ፈጦረ ሀበ ከወይነ መለኮቱ ወኢያፍለሰ ፈጣሪ መለኮቱ ሀበ ከወይነ ተስበይቶ ይላል ሃይማኖተ አበው ምዕራፍ 24። ምን ማለት ነው? የተፈጠረ ስጋን ያልተፈጠረ መለኮት ወደ መሆን አልለወጠውም። የፈጠረ መለኮትን የተፈጠረ ስጋ ወደ መሆንም አልቀየረውም። ስጋነቱን ሳይለቅ 3 ክንድ ከስንዝርነቱን ሳይለቅ በባሕርየ መለኮቱ መላ። የባሕርየ መለኮቱን ገንዘብ ስላደረገ ባሕርየ መለኮት ደግሞ ምላቱን፣ ስፋቱን፣ ፈጣሪነቱን ከሃሌ ኩሉነቱን ሳይለቅ የስጋን ገንዘቡ ስላደረገ የማይወሰን ስጋ መለኮት በሚወሰን ስጋ ተገለጸ ማለት ነው። ስለሆነ ምን ማለት ነው? አሁን ጌታ ጋር ያለው ማን ነው ከተባለ ያቺ ክበበ ትስብእት ያላት ስጋ 33 ዓመት ምድርን በኪደተ እግር የቀደሰባት ቀራንዮ የተሰቀለችዋ ስጋ የተሰቀለው የክርስቶስ ቅዱስ ስጋና ክቡር ደም አድርገን የምንቀበለው ያ ክበበ ትስብእት ማለት ያ የሰው ቁመት ያ መጠን ዛሬም አለ። ነገም ለፍርድ የሚመጣ እርሱ ነው። ሲሄድ ያዩት እኮ በሰውነቱ ነው።
ልክ በሰውነቱ ሲሄድ ሐዋርያት እንዳዩት እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል ነው የተባለው። ያኔ ሲመጣ የወጉት ሁሉ ያዩታል ነው የተባለው። የሚመጣው ክበበ ትስብእት ነው። ዳሩ ግን ከትናንቱ የሚለየው ግርማ መለኮት አለው ማለት ነው። በመለኮት ግርማ በክበበ ትስብእት ይመጣል። ዛሬ ያለን አዋለ በየማነ አብ ዕሩይ ነው። 3 ክንድ ከስንዝር ከሆነ በዓለም እንዴት መላ ካላችሁኝ፣ በዓለም የመላው መለኮት ደግሞ ገንዘቡ ስለሆነ ማለት ነው። በዓለም የመላው መለኮትስ እንዴት በ3 ክንድ ከስንዝር ስጋ ተወሰነ ካላችሁኝ፣ በዓለም የመምላቱን መላትነቱን ሳይለቅ ነው የተወሰነ። ሳይወሰን ጸነስሽው የሚላት ሊቁ ለዚህ ነው። ስለዚህ ዛሬም በየማነ አብ ያለው በዚያ ስጋ ነው ማለት ነው። በጣም አስበ መምህራንን ያድልልን።